ሰላም ውድ የቻናላችን አድማጮችና አዲስ ተመልካቾቻችን፣ ስለ አርቲስት ነጻነት ወርቅነህ እጅግ አሳዛኝ የሆነ ህልፈት ሰምተናል። ይህን ጉዳይ በተመለከተ አርቲስት ነጻነት ወርቅነህ ህይወቱ ከማለፉ በፊት ለመጨረሻ ሰዓታት የተናገራቸው ነገሮች እንዲሁም ስለ ቤተሰቡና በተጨማሪም ደግሞ በዚህ ቪዲዮ ካካተትናቸው መረጃዎች መካከል ለመጨረሻ ጊዜ የአርቲስቱ ህልፈት ከተሰማ በኋላ መርዶ ለቤተሰቡ ሲነገር የተፈጠረው እጅግ አሳዛኝ ነገር እንዲሁም በመሃል የተፈጠረው አለመግባባት ማለትም በመርዶ ነጋሪዎችና ከሆስፒታል የነበረውን ጉዳይም በዚህ ቪዲዮ አካተናል። ከዚህ በተጨማሪ ነጻነት ወርቅነህ መጨረሻ ሰዓታት ላይ ማለትም ተስፋ በቆረጠባቸው ጊዜዎች ላይ የተናገራቸውን ነገሮችም ጭምር አክለናል። ይህንን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩና ስለ አርቲስት ነጻነት ወርቅነህ አዳዲስ መረጃዎችና ሌሎች መረጃዎችን ለማግኘት ደግሞ ቤተሰብ ለመሆን ሰብስክራይብ የሚለው ምልክት በመጫንና ኦል የምትለዋን በመንካት ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ታዲያ ስለ አርቲስት ነጻነት ወርቅነህ በርካታ መረጃዎች እየወጡ ይገኛሉ። በቅድሚያም በተለይም ደግሞ ለመጨረሻ ጊዜ ከተናገራቸው እንዲሁም መርዶ አነጋገር ላይ የተፈጠረውን ስህተት በተመለከተ የደረሰውን መረጃችን ከማለፋችን በፊት ስለ አርቲስቱ የሚከተለውን አጠር ያለ ጥብቅ መረጃ እናስደምጣችሁ። የዓለም ኮሜዲ ንጉስ የሆነው ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም ሰው እንባዬን እንዳያይብኝ በምራመድበት ጊዜ በዝናብ ውስጥ መራመድ እንወዳለሁ። ይህ አባባል ለቀልድ የተነገረ አልነበረም። ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ እውነት ነው። በዓለማችን ሆነ በሀገራችን ያሉ ኮሜዲያኖች ከራሳቸው ህመም ደብቀው የውስጣቸውን እንባ ውጠው ለኛ ፈገግታ ሲያድሉ ኖሯል። የኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረ። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጥረው ቀልድ ስንዝናና፣ ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናቅም ነበረ። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስ ነበረ። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸው ታመሚያለሁ አይሉም። ነጻነትም ህመሙን አላሳየንም፣ ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበረ። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እየሸሸገ፣ ታዲያ ለኛ ግን ነጻነት ህመሙን በሳቅ ውስጥ ሸሽጎ አለፈብን። ላሳቀን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና እረፍት ነው። ነፍስ ይማር እያልን ወደ ተከታዩ መረጃችን አልፋለን። በተለይም ደግሞ ነጻነት ወርቅነህ ካለፈበት ከዚህ ጊዜ ጀምሮ በርካታ ሰዎች ሀዘናቸውን እየገለጹ ይገኛሉ። ከነዚህ መካከልም የጠቅላይ ሚኒስትሩን የሀዘን መግለጫ ብቻ አስደምጠናችሁ ወደ ተከታዩ እናልፋለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚከተለውን ብሏል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ይላሉ ጠቅላይ ሚኒስትሩ የሀዘን መግለጫቸውን ሲጀምሩ። ቀጥሎም ታዲያ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 የአዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦን ሁሌ አስታውሰዋለሁ። ሁሌም አዲሱን ዓመት በደስታ እንድንቀበል አድርጎን ነበረ ሲሉ በመጨመርም አብይ አህመድ ጠቅላይ ሚኒስትሩ እንደተናገሩት ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ በማለት በዚህ መልኩ ሀዘናቸውን ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ወይዘሮ አዳነች አቤቤና ሌሎች በርካታ የፖለቲካ ሰዎች እንዲሁም ታዋቂ አርቲስቶች ስለ አርቲስቱ ህልፈት በተመለከተ ሀዘናቸውን እየገለጹ ይገኛሉ። የሰው ልጅ ህይወትና ቀጠሮ ምን ያህል ረቂቅ እንደሆነ ያየንበት፣ ብዙዎቻችንን ያስደነገጠን የነጻነት ህልፈትን በተመለከተ በተለይም ደግሞ ገና ከሁለት ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ እንደነበረ የሚታወቅ ነው። የዚህም ምክንያቱ ታዲያ ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወቅ ነበረ። በሰዓቱ ታዲያ ሰውነቱ ላይ የተለያዩ ምልክቶች እንዲሁም የለውጦች ሲታዩ እንደነበረም የሚታወቅ ነው። ላስተዋለው ነው ይህ የሚታየው። ታዲያ ይሁን እንጂ ትላንቱ ንቁና ጠንካራው ወንድማችን ዛሬ በድንገት ከዚህ ዓለም መሞቱ ወይም ህይወቱ ማለፉን ከሰማን በኋላ በርካታ መረጃዎች እየወጡ ይገኛሉ። በመግቢያችን ላይም እንዳልናችሁ ማለት ነው። ታዲያ ነጻነት ወርቅነህ ህይወቱ ከማለፉ በፊት ስለ ቤተሰቡ አንዳንድ መረጃዎች ወጥተዋል። በዚህም ታዲያ ልጆቹን በተለይም ደግሞ ገና በእድሜያቸው ብዙ ያላደጉ ማለትም ለትልቅ ደረጃ ላይ መድረስ
እና ለቁም ነገር በቅተው ማየት የሚፈልጋቸው ወይም በዛ እድሜ ላይ ከመሆናቸው አንጻር ለወዳጅ ዘመዶቹ በተለይም ደግሞ ለስጋ ዘመዶቹና ለቅርብ ጓደኞቹ በዛው በጥበብ ሙያ ላይ ላሉ ጓደኞቹም ጭምር ልጆቹን አደራ እንዳለ በተለይም ደግሞ ለቤተሰቡ ለሚስቱም ጭምር ከውጭ ሀገር ሆና ማለትም ሚስቱን ጨምሮ ልጆቹ የሚኖሩበት ከሀገር ውጪ እንደሚኖር ይታወቃል። በአሜሪካን ሀገር ታዲያ ነጻነት የሚኖረው ደግሞ እዚሁ በመዲናችን አዲስ አበባ ኢትዮጵያ ነው። ታዲያ በድምጽ እንዲሁም በቪዲዮ መልእክት ሲያስተላልፍም ነበረ ብለዋል የቅርብ ወዳጆቹ ወይም የመረጃ ምንጮቻችን። በዚህም ታዲያ ባለበት ሁሉ ሳቅና ጨዋታ እንዲሁም ቀልድ የሚቀናው ነጻነት ወርቅነህ በቀልድም ጭምር እያደረገ እንግዲህ ካልተመለስኩ ልጆችን አደራና መሰል የአደራ መልእክት እንዲሁም ደጋግሞ እንደዚህ አይነት ነገሮችን መልእክቶችን ሲያስተላልፍ ነበረ። በጎኑ የነበሩ ቤተሰብ ዘመድ አዝማዶች እንዲሁም የሙያ አጋሮቹም በዚሁ በኢትዮጵያ የነበሩ ማለት ነው እነሱንም እንዲሁ የተለያዩ ጠበቅ ያሉ አደራ የማለት መልእክቶችን ሲያስተላልፍ እንደነበረ ነው መረጃዎች የወጡት። ከዚህ በተጨማሪ ህይወቱ ካለፈ በኋላም እጅግ አሳዛኝ የነበረ ነገር የሆነ ነገር ተሰምቷል። በዚህም ቤተሰቦቹ ሳይሰሙ እነሱን እንግዲህ በጸና ታሟል ብሎ ለማምጣት ተሞክሮ ነበረ። ከነበረበት ሆስፒታል ታዲያ ይህ መረጃ አፈትልኮ በፌስቡክ በቲክቶክ እና በቴሌግራም መረጃዎች ከመውጣታቸው ጋር በተያያዘ ወዲያው ቤተሰቦቹን እንዳረዷቸው ነው የታወቀው። በሚገርም ሁኔታ ህልፈቱ ከተሰማ በኋላ ትኬት ተቆርጦ እንደነበረም ጭምር ነው የታወቀው። ይህም የሆነበት እንዳልናችሁ የነጻነት ቤተሰቦች ባለቤቱና ልጆቹን 3 ልጆች አባት ነው። ታዲያ እነሱ ሳይሰሙ እንግዲህ በጸና ታሟል ብሎ እንዲመጡ ትኬት ከተቆረጠ በኋላ ነው ይህ መረጃ አፈትልኮ ከሆስፒታል የወጣው። በፌስቡክ ላይ ከተለጠፈ በኋላ ምንም ማድረግ ባለመቻሉ እዛው እንደነገሯቸው ነው ከቦታው የወጣው መረጃ የሚያሳየው። ነጻነት ወርቅነህ በኢንስታግራም ገጹ 3 ወጣ ያሉ ፖስት አድርጎ ነበር። መልእክቶቹን በአለፈው ቪዲዮም አካተናቸው ነበር። አሁን አጠር አድርገን ለመግለጽ ያክል አንድ ሰው ምን አለኝ በማለት ይጀምራል። ነጻነት ወርቅነህ ከ300,000 በላይ ተከታይ ባለው ኢንስታግራም ገጹ እንዳለው ገንዘብና ጤናን ስታጣ ምንም ነገር አታጣም፣ ባህሪን ስታጣም አንድ ነገር ታጣለህ፣ ሁሉም ነገር ታጣለህ፣ ያንን አስታውስ በማለት ይቀጥላል። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑርና ሌላው ሁሉም ወደ ቦታው ይወድቃል የሚል መልእክትን አስተላልፏል። በተጨማሪም ስህተት ነው፣ ሁሉም ነገር ቢያደርገው ትክክል ነው፣ ማንም ሰው ባያደርገውም የሚል ቅን ያዘል መልእክትንም አስተላልፏል። ስለ ነጻነት ወርቅነህ እንዲሁም ሌሎች ጉዳዮችን በተመለከተ በአዲስ መረጃ ከሰዓታት በኋላ እንመለሳለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሼር በማድረግ ኮሜንት ላይ ደግሞ ስለ አርቲስቱ ያላችሁን ሀሳብ እየጻፋችሁ ጠብቁን። በቸር ቆዩን። ለአሁኑ ተሰናበትናችሁ።